ትሽን ቀይረሻል ወይ ዙዙ? እንዴት ነው? ሰሞኑ ሚዲያ ላይ ቲክቶክ ላይ በብዛት እየተፖሰቱ ያሉ ቪዲዮዎች አሉ። ዙዙ እምነትሽን ቀይረሻል ወይ ብላችሁ በጣም ብዙ ልጆች ላይቭ ስገባ እየጠየቃችሁኝ ነው። እንግዲህ ዛሬ እውነቱን ልነግራችሁ ነው የመጣሁት። በነገራችን ላይ ሰው የራሱን ህይወት የራሱን ላይፍ መምራት ይችላል አይደል? እኔ ትልቅ ሰው ነኝ፣ በማንም መንገድ አልመራም፣ ማንም ደግሞ በእኔ መንገድ አይመራም። ኦኬ፣ እኔ ማደርገውን ነገር እማቅ ሴት ነኝ። የሆነ ሰው የሆነ ነገር ስላለ ወይም ደግሞ ስላላለ አይደለም። ምንም ላድርግ ኦሬዲ እኔ ትልቅ ሰው ነኝ። ማድረግ ያለብኝን ነገር አውቃለሁ፣ የሌለብኝንም አውቃለሁ። ማንም በመራኝ አልመራም። ማንም ደግሞ በራሱ ሀሳብ በራሱ ስሜት ተጓዥ ቢለኝ አልጓዝም። ገብቷችኋል አይደለ? እና ዛሬ እስቲ መልስ መልሽልን ብላችሁኛል። በጣም ብዙ ልጆች መልሴን እየጠበቃችሁ ነው። መልሴን ነው ይዤላችሁ የመጣሁት። ከመጀመሪያ በፊት ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ለሁሉም ሰው እንዲደርስ አድርጉ። እናንተ ላይክ ስታረጉ ቪዲዮ ይሄዳል፣ ብዙ ሰው ጋር ይዛመዳልና ብዙ ልጆች የኔን መልእክት እንዲሰሙ እፈልጋለሁ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ወይ? ረመዳን እንዴት ነው? ጾም እንዴት ነው? ክርስቲያኖች እንግዲህ የሁለቱም በዚህን ሰዓት አሁን የሙስሊምም የክርስቲያንም ጾም ነው ማለት ነው እና ደስ ይላል። ፈጣሪ የሁለቱንም ጸሎት ይቀበል። ሌላኛው ደግሞ ዛሬ ይዤላችሁ የመጣሁት ሁለት ነገር ይዤላችሁ መጥቻለሁ። የመጀመሪያው ያው መግቢያ ላይ እንደነገርኳችሁ ሰሞኑን ዙዙ እምነቷን ቀየረች የሚል በጣም ቲክቶክ ላይ ቫይራል የወጡ ቪዲዮዎችን በጣም ብዙ ሰው ያያቸው ቪዲዮዎችን አይቻለሁ። ኢቭን ብዙ ልጆች ደውለው ሁላ በቀጥታ መስመሬ በቀጥታ ስልኬ ደውለው ሁላ የጠየቁኛሉ። በጣም ግራ ተጋብተው በጣም ብዙ ልጆች እንደዛ እያደረጉ ነው እና እሱን ነው የመጀመሪያውን ልነግራችሁ የመጣሁት። ሁለተኛው ደግሞ አሁን ረመዳንም ከመሆኑ አንፃር በጣም ብዙ ልጆች ምግብ ትሰራላችሁ አይደል? ሲሊንደር ጋዝ አካባቢ ምግብ ምናምን ትሰራላችሁ። በጣም ብዙ ልጆች ማዳም ቤት ያላችሁ ሲሊንደር ላይ ነው፣ ጋዝ ላይ ነው። ብዙ ጊዜ እዚህ ሀገር ኦቨን በማብራት የሚሰራ አይደለም። ብዙዎቻችን የምንጠቀመው የጋዙን ሲሊንደር ነው የምንጠቀመው እና እዚህ ላይ ምን ያህል ጥንቃቄ ማድረግ እንዳለባችሁና ምን ጥንቃቄ መውሰድ እንዳለባችሁ ላስረዳችሁ ነው የመጣሁት። ምክንያቱም ረመዳን ከገባ ራሱ በጣም ብዙ ልጆች በዚህ በጋዝ እንትን በጣም ችግር እየደረሰባቸው መቃጠል ብሎም ህይወትን እስከማጣት ደረጃ እየደረሱ ስለሆነ ይሄንን ነገር ጥንቃቄ እንድታደርጉበት ነው ይዤላችሁ የመጣሁት ማለት ነው። እሺ፣ የመጀመሪያው በጣም ብዙ ልጆች ዙዙ መልሽልን ቪዲዮ ስሪልን ብላችሁኛል። እኔ የሌላውንም ሃይማኖት አከብራለሁ፣ የራሴም ሃይማኖት እንዲከበርልኝ ምፈልግ ሴት ነኝ። ሃይማኖቴም እንዲንጓጠጥብኝ አልፈልግም። የሌላ ሰውንም ሃይማኖት አላንጓጠጥም። ምክንያቱም እኔ በስነ ስርዓት ተቆንጥጬ ተቀጥቅጬ ጆሮ ግንዴ ተብዬ በስነ ስርዓት ያደግኩ ጨዋ ወልዶ ጨዋ ያሳደገኝ ሴት ስለሆንኩ እኔ ብቻ ልኖር ሌላው ሰው አይኑር ብዬ ገገማ ሴት አይደለሁም። እንደዛ ስላላችሁ የራሳችሁን እምነት ወዳችሁ የሌላውን እምነት ስለጠላችሁ እናንተ እምነታችሁን ትወዳላችሁ ወይም ደግሞ ለእምነታችሁ ሟች ናችሁ ምናምን ማለት አይደለም። ገብቷችኋል አይደለ? ስለዚህ በጣም ብዙ ልጆች ዙዙ እምነትሽን ቀየርሽ ወይ? ዙዙ ወደ ሌላ እምነት ወይም ደግሞ ወደ ክርስትና እምነት ገብተሻል ወይ ብላችሁ ከዚህም በፊት ቪዲዮ ሰርታችሁብኛል። ላይ የዛሬ 3 ዓመት በጣም ብዙ ልጆች ቪዲዮ ሰርታችሁ ዙዙ እምነቷን ቀየረች ዙዙ እስከ ዩቲዩብ ከዩቲዩብ እስከ ቲክቶክ እስከ ፌስቡክ አድርሳችሁት ለምንድን ነው እኔ ላይ እንደዚህ ማድረግ ያስፈልጋችሁ? ለምን እንደዚህ ፀጉር በማውጣት ከሆነ ወይም ደግሞ በትክክል ልብስ አለባበስ ባለመልበስ ከሆነ እኮ በጣም ብዙ ሙስሊሞች እያደረጉት ነው አይደል እንዴ? ለምን እኔ ላይ ዙሮ ልላችሁ የፈለኩት አሁን እኔ እምነቴን አልቀየርኩም። እኔ ሙስሊም ነኝ።
ተራቁቼ ልታዩኝ ትችላላችሁ። መጥፎ ቦታ፣ ሐራም ቦታ፣ ወንጀል ቦታ ልታገኙኝ ትችላላችሁ። መጥፎ ስራ ልሰራ እችላለሁ። የትም መጥፎ ቦታ የተባለ ቦታ ሁሉ ልታዩኝ ትችላላችሁ። እምነቴን ስቀይር ግን አታዩኝም። ይህንን ነው ልነግራችሁ የምፈልገው። እንደዚህ ስል ደግሞ የሌላውን እምነት እጠላለሁ ማለት አይደለም። በጣም ነው የማከብረው። በጣም ለምን የራሴን እምነት ስለምወድ የሌላውንም እምነት በጣም ሪስፔክት አደርጋለሁ፣ አከብራለሁ፣ ቦታ ሰጣለሁ። የኛ ነብያችን እንደዚህ አይደለም ያስተማሩ። በቃ ሰው በፈለገው ነገር ይመን፣ እምነቱን አክብሩለት። በቃ አክብሩለት ማለት እመኑበት ማለት እኮ አይደለም። በዛ እምነት በቃ አክብሩለት። በድንጋይ በእንጨት በፈለገ ነገር ለምን አያምንም? አክብሩለት። የእናንተንም ያክብር። የሌላውን ሰው እምነት ስትሰድቡ የእናንተም እምነት የእናንተም ፈጣሪ ይሰደባል። ይሄንን ነገር አስቡበት። እና በጣም ቫይራል የወጡ ቪዲዮዎች አይቼ ነው። በጣም ብዙ ልጆች እምነትሽን ቀየርሽ ወይ ብላችሁ በጣም ብዙ ልጆች ቪዲዮ እየሰራችሁብኝ፣ በጣም ብዙ ልጆች ሙስሊሞችም እየሰደባችሁ ነበር። ድሮም እንደዚህ ነች። አዎ እንደዚህ ነኝ፣ አሁንም እንደዚህ ነኝ። ምንም አታመጡ። ምንም የተለየ ነገር የለውም። እና አልহামዱሊላህ አሁንም ሙስሊም ነኝ ልላችሁ እወዳለሁ። ሌላው ደግሞ ስለ ሲሊንደር ነው አይደል ያልኳችሁ መግቢያዬ ላይ። ሁለት ነገር ነው ይዤላችሁ የመጣሁት። ሲሊንደር ጋዝ አጠቃቀማችሁ ላይ ጥንቃቄ እንድታደርጉ። ብዙ ልጆች ፎረን አለ አይደል? ይሄ ፎረን ውስጡ ፎረኑ አለ። ውስጡ ይሄ ፒዛ ምናምን የምንሰራበት እሱን እሳት እንለኩስና ውስጡ ይሄ ፎረኑ ውስጥ እስኪሞቅልን ድረስ ብለን እንተዋዋለን። ብዙ ልጆች የለከስነው የበራ ነው የሚመስለን። ከላይ በእንትኑ በዚች አይደለም እናሽከረክረው አለች፣ እዚች ጋር በማሽከርከሪያ እዚች ጋር አለች። በዚች አይደለም እናሽከረክረው። እሱ ሲሽከረከር ብዙ ልጆች የበራ ነው የሚመስለን። ነገር ግን ጠፍቶ እስኪሞቅ ድረስ ለረጅም ሰዓት ትንፋሹን እያወጣ ንፋስ እየገባ ሲሊንደሩ ውስጥ ማለት ነው። ገብቷችኋል? ንፋስ እየገባ ሲሄድ የመፈንዳት እድሉ ከፍተኛ ነው። ምንድነው ማድረግ ያለባችሁ? ደጋግማችሁ ይዩት። በየአንድ ደቂቃ በየ30 ሰከንድ እየሰራ ነው አልሰራም ከፍታችሁ ምግብ አስገብታችሁ ልክ በቃ ለወከሳችሁት እሱ ጠፍቷል። እና ብዙ ጊዜ የላሉ ናቸው እንትኖቹ ቶሎ ላይበሩት። አሁን የኔ ቤት ያስቸግራል። አንዴ እንደዚህ ካበራውት ቢያንስ ለ30 ሰከንድ እንዲ መያዝ አለብኝ። እንትኑ ቁጥሩ ማሽከርከሪያውን መያዝ አለብኝ እስኪበራ ድረስ፣ ወይም ደግሞ በርቶ በደንብ እስኪታየኝ ድረስ ስለዚህ ምንድነው ማድረግ ያለባችሁ? በየ30 ሰከንዱ እየከፈታችሁ እየሰራ ነው አልሰራ ነው እያላችሁ ከፍታችሁ ይሄ የመጀመሪያው። ሁለተኛው ደግሞ የአደጋ ጊዜ አላርም ቤታችሁ ውስጥ በየትኛውም ሰው ቤት ሊኖር ይገባል። የአደጋ ጊዜ አላርም በየትኛውም ሰው ቤት። ለምን እሳት ቢነሳ ጭስ የሆነ ነገር ካያችሁ ብዙ ቤት ቡና ሲቆላ ራሱ እጣን ሲጨስ ራሱ እንትን አለ፣ አላርም የሚጮህበት ቤት አለ። ገባችሁ አይደለ? ስለዚህ የአደጋ ጊዜ አላርም ቤታችሁ ውስጥ ሊኖር ይገባል። አሁን ረመዳንም ስለሆነ ነው ብዙ ልጆች ምግብ እንሰራለን። አብዛኞቻችሁ ምግብ የምትሰሩ ማዳም ቤት ያላችሁ በጣም ብዙ ልጆች ምግብ እንሰራለንና በዚህ ጥንቃቄ እንድታደርጉ ብዬ ነውና በመሐልም ቪዲዮዬን እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ረጅም ጊዜ ሆነኝ ቪዲዮ ከሰራው ራሱ ረጅም ጊዜ ሆነኝ። ረመዳን ከገባ ቪዲዮ ሰርቼ አላቅም። ኦልሞስት አሁን ረመዳን ስንት ቀን ነው የቀረው? 9 ቀን ነው አይደል የቀረው? ዛሬ ከዋልን በጣም እየሮጠ ነው አይደል ጊዜ። ያ አላህ እናንተ እድሜያችንም እየሄደ ነው ማለት እኮ ነው። ራሳችንን እንደ ህፃን ልጅ እያየን እየቆሰቆሰው ነው በሉኛ። እና አይኔን ሁላ መክፈት አቅቶኛል። እንቅልፍ አልተኛውም። አርፍጄ ነው ማታ እንትን ያልኩት የተኛሁትና እንደዛ ነው እላችኋለሁ። መልካም ጊዜ ይሁንላችሁ። ስለምትሰጡኝ አስተያየት፣ ስለምትከታተሉኝ፣ ስለ ላይካችሁ፣ ስለ ሰብስክራይባችሁ፣ ስለምትሰጡኝ እገዛ በሙሉ ምስጋናዬ ወደር የለውም። በጣም አድርጌ አመሰግናችኋለሁ። በነገራችን ላይ አያችኋለሁ ምን አይነት አመለካከት እንዳላችሁ። በጣም ብዙ ልጆች ኮሜንት ስር እያየዋችሁ ነው፣ እያነበብኩ ነው እና ሁላችሁንም በጣም አመሰግናለሁ ለምታበረታቱኝ። የእውነት ብርታት ለሆናችሁኝ በጣም ብዙ ልጆች አላችሁ ጎበዝ በርቺ የምትሉኝና ጠቃሚ መረጃ እንደዚህ ምናምን ሲኖር
ይዤላችሁ ስመጣ እንዲደርስላችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ።